መልኩን ቀይሮ የመጣው የኢሉሚናንቲ አስተምሮና አጥማቂዎቹም። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምቆያችሁ እንደምንከረማችሁ። ዛሬ ደግሞ በተለይ በአሁኑ ሰዓት በሀገራችን ላይ በድብቅ ሁኔታ በሰፊው የተንሰራፋ ስለመጣው የኢሉሚናንቲ አስተምሮ በዝርዝር እነግራችኋለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ቪዲዮን ደግሞ ላይክ አድርጎ መጀመር ነው። መልካም ቆይታ እስከ ቪዲዮ መጨረሻ። ኢሉሚናንቲ በመላው ዓለም የሚገኝ ድብቅና ሚስጥራዊ ተቋም ሲሆን ዓለምን ለመቆጣጠር ያለ እረፍት ይሰራል። ዓለማችን ላይ የተካሄዱ ብዙ አብዮቶች የኢሉሚናንቲ እጅ ያለበት ተብሎ ይገመታል። በታላላቅ ሰዎች ሞትም ኢሉሚናንቲ ይጠረጠራል። የዓለማችን ነባራዊ ስርዓት ለመቀየር የሚደረገው ጥረት እስካሁን ድረስ የሚታይ ነው። በእርግጥስ ኢሉሚናንቲ ያለው ወይ? ካለስ እንዴት ነው የሚንቀሳቀሰው? እነዚህ ሁሉ ሚስጥሮች ዛሬ በዝርዝር እነግራችኋለሁ። ኢሉሚናንቲ በድሮዋ ባቫሪያ በአሁኗ ጀርመን በ1776 ተመሰረተ። ቀደምት መስራች አባላቱም ራሳቸውን ፍጹማን ብለው ይጠራሉ። በዘመኑ በነበሩ ምሁራን ቀነቀም በነበረው የአብርሆት ወይም የኤንላይትመንት ሳቤ ተጠቅጠው ነበር ኢሉሚናንቲን የመሰረቱት። የተመሰረተበት ዋና ዓላማም የሃይማኖት አስተምሮን በማስወገድ ነፃ ማህበረሰብ መፍጠር ሲሆን ፖለቲካ መቆጣጠር፣ የመንግስት ተቋማትን ማፍረስ አንዱ ዓላማቸው ነው። ኢሉሚናንቲዎች የሚፈጽሙት አምልኮት ቢኖርም ለማንም ድብቅና የማይታወቅ ነው። የአባላቱ ማንነት እንዳይታወቅ ከወተኛ ስማቸው በተለየ መልኩ አዲስ መጠሪያ ስም ወጣላቸዋል። ጀማሪ አባላት ወደ ቀጣይ ኢሉሚናንቲ እርከን የሚወጡበትን የሚያስረዳ ሚስጥራዊ ሰነድም ይሰጣቸዋል። በሰነዱ ላይ የሰፈረው በትክክል ስለመፈጸማቸው ሪፖርት ማቅረብ ይጠበቅባቸዋል። በሶስት ማዕዘን ውስጥ የሚቀመጠው አይንም የኢሉሚናንቲዎች መገለጫ እንደሆነ ይወሰዳል። ዓለምን የመቆጣጠርና የመከታተል ተምሳሌት ነው። አሁን ደግሞ በእኛ ሀገር ላይ መልኩን ቀይሮ በድብቅ ሳይሆን በአደባባይ እንዴት እየሰፋ እየተንሰራፋ እንዳለ እንገራችሁ። እርግጥ ነው እንደ ኢትዮጵያ ያሉ በሃይማኖታቸው ለማይደራደሩ ህዝቦች የኢሉሚናንቲን አስተምሮ ማስረጽ ቀላል አይደለም። አሁን ላይ ግን መልኩን ቀይሮ አካሄዱን አሳምሮ ቀስ በቀስ ብዙ ተከታይ ያገኘ ይገኛል። አዲሱ አስተምሮና የኢሉሚናንቲ አጥማቂዎች ማን ናቸው? በምን መልኩ ነው ህዝቡን ያታለሉ እያጠመቁ ያሉት የሚለውን በዝርዝር እነግራችኋለሁ። ትናንት ምንም ያልነበራቸው ማንም ያልሆኑ ሰዎች በድንገት ተነስተው አዳራሽ በመከራየት
ጤፍ በሚቆላምላሳቸው ትችላለህ ትችያለሽ ዋናው ምኞት ነው ከተመኘሽ አጥብቀህ ከፈለክ የማይሳካልህ ነገር የለም ካንተ የሚጠበቀው ነልህ ማሰብ ብቻ በቂ ነው ማለም ብቻ በቂ ነው ሌላውን ተው አንተ አጥብቀህ ከተመኘኸው እንደሆነልህም ካሰብክ ላንተ የማይከፈት የስኬት በር የለም ይላሉ የሁሉ ነገር መነሻና አድራጊ ፈጣሪ መሆኑን ዘንግተውት ረስተው ሳይሆን አንተን አንቺን እኛን በምኞት ዓለም አንሳፈው ህዝቡን ያስቃዡ ምእመኑን ከፈጣሪ ለመለየት የሚያደርጉት ሙከራ እንጂ እንዴት ነው እነማናቸው ካላችሁ መነሻውን ኤርትራ አድርገው ከመጣ በኋላ በብዙ ችግር ውስጥ ያለፈው ሊስትሮ ጥገናና ሌሎችም ስራዎችን ሲሰራ በነበረበት ሰዓት ነበረ በአንድ አጋጣሚ በአጭር ጊዜ ሀብታም የሚሆንበት አጋጣሚ ያገኘው ህዝቡን በማያስነቃ በተደበቀና በተላቀቀ መልኩ በደካማ ጎኑ ገብተህ ወደ ኢሉሚናቲ ማስኮብለል ለሱ ቀላል ነበረ በድሪምስ ተብሎ ይጠራል ራሱንም እንደዛ ብሎ ይጠራል አንድ ብርን ከአንድ ዶላር ጋር እኩል አደርጋለሁ ከኢትዮጵያ አልፌ አፍሪካን አነቃለሁ እለውጣለሁ ይላል ሲጀምር ብዙ ተከታይ ያልነበረው በረብጣ ዶላር በሰራው ቅስቀሳ ታዋቂና ብዙ ተከታይ ለማግኘት ጊዜ ያልፈጀበት ይህ የኢሉሚናቲ አጥማቂ ህዝቡን ወደማይሆን መንገድ እያስኮበለለ ይገኛል ዳዊት ድሪምስና ግብረ አበሮቹ ህዝቡን በደካማ ጎኑ ገብቶ ስኬታማ ለመሆን ሀብታም ለመሆን በማለት በትላልቅ አዳራሾች የስኬት ሚስጥር በማለት ፈጣሪን ያገለለ ፈጣሪን ገፍት ያላስቀደመ ህይወት ማስተማር ጀመረ ለስኬት ዋናው አንተ ብቻ ነህ ይላል ስትከራከረው እኔ የምለው አይገባህም አንተ ገና ኢንላይትመንት ላይ አልደረስክም ይልሃል ለስኬት ሁሉም ነገር ወሳኙ አንተ አይደለም አንቺም አይደለሽም አንተም አንቺም ሁላችን ማድረግ የምንችለው ጠንከር መስራት ብቻ ነው ሌላው የፈጣሪ እነዳይትና ግብረ አበሮቹ እንደዛ አይሉህም አንተን ከፈጣሪ ያገሉሃል በጭራሽ አንተ ኢንላይትመንት ላይ ስኮን ከሌሎች ስትለይ ስኬት ወደ አንተ ይመጣል ፈጣሪ ባንተ ህይወት ላይ ያስፈልግም አንተ ሁሉ ነገር አድራጊ ፈጣሪ ነህ ካንተ የሚጠበቀው አጥብቀህ መመኘት አጥብቀህ መፈለግ ነው ከዛ ሁሉ የሚከተልሃል የምን ፈጣሪ ይልሃል እነዳይትና ግብረ አበሮቹ ዋና ዓላማቸው አንድ ነገር ነው የመጀመሪያው ህዝቡን ከፈጣሪ ማራቅ ፈጣሪ የሚባል ነገር ባንተ ህይወት ላይ ዋጋ እንደሌለው ማሳመን ቀስ በቀስ ፈጣሪ ማስረሳት በዚህ ሂደት ውስጥ የመጨረሻው ዓላማ የመጨረሻው ስኬት ፈጣሪን ካስረሱ በኋላ ወደ ኢሉሚናቲዝም ማስኮብለል ነው እንደ ቀልድ የተጀመረው እነዳይት አስተምሮ አሁን ላይ ብዙ ተከታይ ያገኘ ይገኛል ምክንያቱም ቀላል ነገር ነው ሀብታም ለመሆን ቀላል ነው ነፃ ሆኖ ማሰብ ቀላል ነው ከባህል ከወግ አስተምሮ ከእምነት ከዚህ ሁሉ ያስኮበላል ታላቆችን ማክበር ለነሱ ቀልድ ነው በኢትዮጵያውያን በእኛ በሀገራችን በአደባባይ መናገር ኖሮን ነገሮች እነሱ ጋር አላዋቂ ያስብላል እነሱ ጋር ያና ለመናገር ስሜትን መደበቅ እያረጉ ለመናገር አላዋቂ ደደብ ማይም ያስብላል ነገር ግን ሐቁ እንደዛ አይደለም እነሱ ዋና ዓላማቸው እኛን ከባላችን እኛን ከመታችን
እኛን ከወግ ልማዳችን አስኮብለው አውጥተው ለኢሉሚናቲዎች መገበር ነው። ሁላችንም ዛሬ ነገ ሳንል እነዚህ ሰዎች ልናወግዛቸው አደብ ሊገዙ ይገባል፣ ልንላቸው ይገባል። ከጨነቀህ ከጠበበህ ዮጋ ስራበት ይለዋል። ግን ዓላማው ሌላ ነው፣ አንተን ከፈጣሪ ማራቅ። በቅርቡ ቀሲስ መምህር ዘበነ ለማ ይህን ጉዳይ በተመለከተ ትልቅ ማብራሪያ ሰጥተዋል። እርግጠኛ ነኝ ህዝቡ ከዚህ ቪዲዮ በኋላ ብዙ ነገር ብዬ አስባለሁ። ስለዚህ ውድ ኢትዮጵያውያን ሁላችንም ነቅተን ራሳችንን ከነዚህ አሳይ መሲህ መምህሮች ልንጠብቅ ይገባል። መልካም ቆይታ። በቀጣይ ቪዲዮ እስከምንገናኝ ቸር ያገናኘን።